ቀደም ሲል በሎስት ላይ ቡን በአሳዛኝ ሁኔታ መሞቱን አይተናል። በቡን ህልፈት ላይ ሁሉም አዝነዋል። እንዲሁም ክሌር በሰላም መውለዷንና ልጇም ወደ ባህር ዳርቻው ይዘው መምጣቷን አይተናል። ይህ ኤፒሶድ ሲጀምር ዋሻው ውስጥ ክሌር ከሞተው ወንድሟ ቡን ጋር ተቀምጣ ነበር። ከዛም ሰኢድ ወደ እርሷ በመምጣት ምንም ነገር ከፈለገች ሁሌም ከጎኗ እንደሆነ ነግሮ ያጽናናታል። በሌላ በኩል ጆን ሎክን ፍለጋ ጃክ ወደ ጫካው እየገሰገሰ ነው። ሆኖም ለቡን ብዙ ደም በመለገሱ ምክንያት አቅም እያነሰው ነው። ኬት ተከትለው በመምጣት ጤንነቱ ጥሩ ስላልሆነ መመለስ እንዳለበት ታስረዳዋለች። ሆኖም ጃክ ጆንን በቀላሉ የሚለቀው አይነት አይደለም። ውሸት ተናግሮ ተሰወረ። ለቡን መሞትም ተጠያቂ ያደረገው ጆንን ነው። ከዛም ኬት ደጋግማ ካስቸገረችው በኋላ ጃክ ለመመለስ ይስማማል። ቡንን ለመቅበርም ወደ ባህር ዳርቻው አብረው ይመለሳሉ። ቀጥሎም የቡንን ቀብር ስርዓት ለመፈጸም ሁሉም አንድ ቦታ ላይ ይሰባሰባሉ። በስርዓቱ ላይ ጃክ መናገር የምትፈልገው ነገር ካለ ብሎ ሻነንን ይጠይቃታል። እርሷም ምንም የለም ትላለች። በዚህን ሰዓት ሰኢድ ስለ ቡን ማውራት ይጀምራል። ቅር የሚለኝ ነገር ከእርሱ ጋር በቅጡ አለመተዋወቃችን ነው። ቢሆንም ግን አስታውሳለሁ ከአደጋው በኋላ ውቅያኖሱ ውስጥ አንዲት ሴት ሰጥማ እያለ እርሷን ለማዳን ከማንም ቀድሞ ቡን ነበር የተገኘው። ያን ማንነቱን ሁሌም አስታውሰዋለሁ ይላል። ሰኢድ ተናግሮ እንደጨረሰ ካሉበት ትንሽ ራቅ ብሎ ይህ ሁሉ የኔ ጥፋት ነው ይላል ጆን ሎክ። ሁሉም ዞሮ ያዩታል። ቀጥሎም ስለተፈጠረው አደጋ አንድ በአንድ ይነግራቸዋል። አንድ አውሮፕላን አገኘን። እግሬ ፓራላይዝ በመሆኑ ቡን ወደ ፕሌኑ መሰቀል ነበረበት። ፕሌኑንም ሲፈትሽ በድንገት ባላንሱ ይዛባል። ከዛም ፕሌኑ ወደ ታች ወድቆ ቡን ላይ አደጋ ደረሰበት። ቡን ይህን ሁሉ ያደረገው ሁላችንንም ለመርዳት ስለሚፈልግ ነበር። እርሱ አንድ ጀግና ሰው ነበር ይላቸዋል። ይህ ሲሆን ጃክ በንዴት ጆን ላይ ያፈጠጠበት ነበር። ከዛም እርሱ ሲሞት የት ነበርክ? በአንተ የተነሳ አንድ ምስኪን ሰው ሞተ እያለ ወደ ጆን በብስጭት ይጠጋል። ከዛም አንገቱን አንቆ ይጥለዋል። ሌሎቹ መጥተው ሲያገላግሏቸው ጃክ አቅም ከማጣቱ የተነሳ ይወድቃል። ከዚህ በኋላ ሰኢድ፣ ኬትና ሰን ጃክን እረፍት እንዲያደርግ ይወስዱታል። ጃክ ወደ ጆን ሎክ ሄዶ እርሱን ማናዘዝ ፈልጎ ነበረ። ሆኖም ሰኢድ ደሴቱ ላይ ያለህን አንድ ዶክተር አንተ ነህ፣ ታስፈልገናለህ፣ ስለዚህም እረፍት አድርግ ይለዋል። ነገር ግን ጃክ እሺ አላለም። በመቀጠልም ሰንና ኬት እኛን እሺ ቢለን ብለው ሊያስረዱት ይሞክራሉ። በሌላ በኩል ባህር ዳርቻው ላይ ሻነን ብቻዋን ተቀምጣ ሳለ ጆን ሎክ ወደ እርሷ ይመጣል። አሁንም የቡን ደም ያረፈበትን ቲሸርት አልቀየረውም ነበር። ጆን በቡን በጣም አዝኗል። በተአምርና በዕጣ ፈንታ የሚያምነው ታላቁ ጆን ሕይወት ላይ ሌላ አሳዛኝ ትራጀዲ ተፈጥሯል። ጆን አንድ ቦርሳ ለሻነን ይሰጣታል። ይህ የቡን ነበረ፣ ከኔ ጋር ላቆየው አልችልም ይላታል። ሻነን አመሰግናለሁ ትላለች። ለመጀመሪያ ጊዜ አብረን ወደ አደን ስንሄድ እኔ ነበርኩ እንሂድ ያልኩት። የዛን ቀን ባልወስደው ኖሮ ዛሬ ይሄ ባልተፈጠረ ነበር። ሻነን አሁን ያለሽበትን ስሜት እረዳለሁ። የራስን ሰው የማጣት ህመም አውቀዋለሁ። ሆኖም ይቅርታ እንደምታደርግልኝ ተስፋ አደርጋለሁ ብሏት ይሄዳል። ከዚህ በመቀጠል ሻነን ወደ ሰኢድ በመምጣት ላንቺ ምንም ነገር አደርግልሻለሁ ብለኸኝ ነበር አይደል? እኔን የሚያስደስተኝን ምንም ነገር ብላ ትጠይቀዋለች። ሰኢድም አዎ ምንም ነገር አደርግልሻለሁ ይላታል። እርሷም ጆን ሎክን የሆነ ነገር አድርግልኝ፣ ወንድሜን ገድሎብኛል ትለዋለች። ከቆይታዎች በኋላ ጆን ሎክ ዋሻው ጋር በመምጣት በደም የተነከረ ልብሱን እያጠበ ነበር። እናም ጆን ሎክ ላይ የኩላሊት ሰርጀሪ የተሰራበት ለምጥ ይታይ ነበር። በቦታው ትንሹ ዋልትም ነበረ። ጆንን ዝም ብሎ ከማየት ውጭ አያናግረውም። ምክንያቱም አሁን ጆን በሁሉም እይታ ወድቆ ነበር። ጆን ሆን ብሎ ቡንን የገደለው ወይም እንዲሞት እንዳደረገው ነው የሚያስቡት። ከዛም ሰኢድ ይመጣል። ሰውነትህ ላይ ይህ ለምጥ እንዴት ተፈጠረ ብሎ ይጠይቀዋል። ጆን እውነቱን አይናገርም። ከዚህ በፊት ጫካው ላይ የተፈጠረ ነው ይለዋል። ቀጥሎም ሰኢድ ቅድም ስታወራ የነበረው ሬዲዮሳ ቡን መልእክት ለመላክ ተሳክቶለት ነበረ ይለዋል። ጆንም በሰዓቱ እኔ ከታች ነበርኩ፣ ከሬዲዮ ስታቲክ ውጭ ምንም አልተሰማኝም። ከዛ በኋላ ፕሌኑ ወደቀ፣ ሬዲዮ ይስራ አይስራ አላውቅም ይለዋል። ሰኢድም ችግር የለውም፣ እኔ የተወሰኑ የሬዲዮ ፓርቶችን ነው የምፈልገው፣ ለማይክ አንድ የሬዲዮ ዲቫይስ እየሰራው ነው፣ ስለዚህ ወደ ፕሌኑ ውሰደኝ ይለዋል። ጆንም ቀጥ ብሎ አይቶት እሺ ይለዋል። ከዛም ወደ ቦታው መሄድ ይጀምራሉ። ሰኢድ እውነት በማስወጣጣት የተካነ ነውና አንዳንድ ጥያቄዎችን እየጠየቀው ጉዟቸውን ቀጥለዋል። ይህም ፕሌን እንዴት ነበር ያገኛችሁት ይለዋል። ጆንም በእድል ነው ይላል። ቀጥሎም ሰኢድ ለማደን ነበር የወጣችሁት ይለዋል። እርሱም አይ ላለፉት ቀናት አደን አቁመን ነበር፣ ምክንያቱም ከርከሮች ይህን ቦታ ለቀው ሄደዋል፣ እኛ ደሴቱን እያጠናን ነበረ ይላል። ሰኢድም እግርህ አልታዘዝ ብሎ እንደነበረ ነግረህን ነበር ይላል። ጆንም አዎ ለሰዓታት እግሮቼ ፓራላይዝ ሆነው ነበር ይላል። ከዛም ጆን ኢራቅ ውስጥ እያለህ የወንጀለኞች አጣሪ ነበርክ አይደል ይለዋል። ሰኢድም ነበርኩ፣ ግን አንተን ለማጣራት እየጠየቅኩ መስሎህ ነው ይለዋል።
ጆንም ጃክ ከሁሉም ፊት ገዳይና ውሸታም አለኝ። የውሸት ታሪክ ፈጥሬ እንጂ ፕሌን የሚባል እንደሌለ ቡንንም እኔ እንደገደልኩት ምናልባት አንተም አምነህበት ከሆነ ብዬ ነው ይለዋል። ሰይድም አይ የሆነ ነገርም አለ ይለዋል። ከዛም ቦታው ላይ ይደርሳሉ። ሰይድም ሁሉንም ነገር በአይኑ ያያል። ከዛም ቡንን ወደ ዋሻው ይዞት ሲመጣ ለምን ጃክን እንደዋሸው ሲጠይቀው በቃ ያኔ ትልቅ ጥፋት አጠፋሁ ይላል። ከዛም ሰይድ ወደ ፕሌን ውስጥ ቼክ ለማድረግ ይገባል። በዚህ ሰዓት ጆን እኔን አታምነኝም ማለት ነው ሰይድ ይለዋል። ሰይድም አዎ ምክንያቱም ሽጉጥ መያዝህን ለማንም አልተናገርክም ይለዋል። ጆን ከሬሳው ላይ ያገኘውን ሽጉጥ ይዞት ነበረ። ከዛም ሽጉጡን አውጥቶ ለሰይድ ሰጥቶት አሁንስ አመንከኝ ይለዋል። እርሱም አይ አላምነህም፣ ምክንያቱም ሽጉጡን እንዳያስክ ካወቅኩብህ በኋላ ነው የሰጠኸኝ ይለዋል። እሺ አሁን እንድታምነኝ የሚያደርግህን አንድ ነገር ልንገርህ። ታስታውሳለህ የፈረንሳዊቷን ሴት የሬዲዮ ሲግናል በመፈለግ ላይ ሳለህ የሆነ ሰው ከኋላህ መትቶህ ነበረ። ያ የመታህ ሰው እኔ ነበርኩ ይለዋል። ሰይድ ይህን ሲሰማ በጣም ይናደዳል። ሽጉጡንም ጆን ላይ ደግኖ ለምን እንዲህ አረክ? ከሞት ነበር የተረፍኩት እኮ ይላል። ጆንም ይህን ባላደርግ ኖሮ ደሴቱ ላይ ያሉት ሁሉም ሰዎች ለ16 ዓመታት በሬዲዮ የሚተላለፍ የድረሱልኝ ጥሪ መኖሩን፣ ሆኖም ግን ማንም ለማዳን እንዳልመጣ ቢሰሙ ምን ሊፈጠር እንደሚችል አስበሃል? ይህን ያደረግኩት ለሁላችንም ደህንነት ነው ይላል። ቀጥሎም የማይክን ጀልባም አንተ ነህ አይደል ያቃጠልከው ይለዋል። አይ እምልልሃለሁ ይህን እኔ አላደረኩም ብሎ ይመልስለታል። ከዛም ሰይድ ስለተገኘው ሃች ይጠይቀዋል። ነገር ግን ጆን ስለ ሃቹ የሌለ ታሪክ ፈጥሮ ውሸት ይነግረዋል። ከዚህ በኋላ ሰይድ ወደ ባህር ዳርቻው ይመለሳል። ለሻነንም ጆን ቡንን እንዳልገደለውና የተፈጠረው ሁሉ አንድ አደጋ እንደነበር ይነግራታል። ሻነን በዚህ በጣም ተናዳ ሰይድን ጥላው ትሄዳለች። በሌላ በኩል ቻርሊና ሰን ወደ ክሌር በመምጣት ልጁን እንያዝልሽ፣ አንቺ ትንሽ ረፍት አድርጊ ይሏታል። ሆኖም ክሌር ስጋት ስላለባት ልጇን ለማንም መስጠት አልፈለገችም። ከዛም ቻርሊ ከልጆች ጋር ጥሩ እንደሆነ ያሳምናታል። ክሌርም ልጇን ታሳቅፈዋለች። አንቺንም ሆነ ልጁን ምንም እንድትሆኑ አላደርግም ይላል። ቀጥሎም ቻርሊ ልጁን ይዞ ወዲያ ወዲህ ይላል። ነገር ግን ልጁ በጣም ያለቅሳል። እዛው አካባቢ የነበረው ሃርሊም ልጁን ለማባበል ይሞክራል። ሆኖም ልጁ ማልቀስ አላቆምም። በአጋጣሚ በቻርሊ ጎን ስዌር ያልፋል። የስዌርን ድምፅ እንደሰማም ሕፃኑ ማልቀሱን ያቆማል። ከዛም ስዌር ትንሽ ራቅ ሲል መልሶ ያለቅሳል። ቻርሊ ወደ ስዌር በመጠጋት የሆነ ነገር በል ይለዋል። ከዛም ልክ ስዌር ሲያወራ በድጋሚ ማልቀሱን ያቆማል። ከዚህ በኋላ ቻርሊ ስዌርን አይፋታውም። ለምን እንደሆነ ባይታወቅም ሕፃኑ የስዌርን ድምፅ ሲሰማ ማልቀስ ያቆማል። በዚህም ምክንያት ስዌር ተገዶ ለሕፃኑ መጽሐፍ ማንበብ ይጀምራል። ባህር ዳርቻው ላይ ጃክ ከተወሰነ ረፍት በኋላ ወደ ጆን ለመሄድ ይነሳል። ኬት አሁን ረፍት ብቻ እንደሚያስፈልገው ብትነግረውም ድርቅናውን አላቆመም። ከዛም ኬት አንድ ጁስ ትሰጠዋለች። ጁሱንም ጠጥቶ ወደ ጆን ሊሄድ ነበር። ነገር ግን ኬት ጁሱ ላይ የእንቅልፍ ክኒን ቀላቅላ ነበር የሰጠችው። በዚህም ተገዶ ረፍት ያደርጋል። ከቆይታዎች በኋላ ሲነቃ ሽጉጦቹን ያስቀመጠበት የብሪፍ ኬዙ ቁልፍ ጠፍቶት ነበር። ከዛም ቁልፉን ከኬት ጋር በመሆን ይፈልጉታል። ሆኖም አያገኙትም። ከዛም ሰይድን ይጠይቁታል። እርሱም ቆይ ቁልፉን ማን እንደሰረቀው የገመትኩት ሰው አለ ይላቸዋል። እዚህ ላይ የሰይድን ያለፈ ህይወት እናያለን። ሰይድ አውስትራሊያ ሄዶ ነበር። እዛም ኤርፖርት ውስጥ ያስሩታል። ጥፋት አጥፍቶ አልነበረም። ነገር ግን ሲአይኤ ሰይድ አንድ ሥራ እንዲሰራላቸው ነበር። ሲድኒ ውስጥ አሸባሪዎች ቦምብ በድብቅ አስገብተው አንድ ያልታወቀ ታርጌት ላይ ሊያፈነዱት በመሆኑ ሰይድ ይህን ግዳጅ እንዲወጣላቸው ነበር። እንደሚታወቀው ሲአይኤ ስለ ሰይድ በደንብ አጣርተው ነበር። እዚህ የመጣው ናዲያን ፍለጋ እንደሆነና ይህም ቦምብ አክሽፎ ግዳጁን ከተወጣ ናዲያን ፈልገው እንደሚያገናኙት ይነግሩታል። ሰይድም ለዚህ ግዳጅ ለምን እኔን መረጣችሁ ይላቸዋል። እነርሱም የዚህ አሸባሪ ቡድን ውስጥ የሱ አብሮ አደግ ጓደኛ በመኖሩ እንደሆነ ይነግሩታል። ከዛም ሰይድ ስራውን ይጀምራል። ማንም አይጠረጥረውም ነበረ። ቀስ በቀስም ጓደኛው ይህን ሁሉ የሚያደርገው በንዴትና በእልህ ተሞልቶ መሆኑን ያጣራል። እንዲሁም ቦምቡ ያለበትን ቦታ አያውቅም ነበረ። የሱ ስራ አጥፍቶ መጥፋት መሆኑን ሰይድ ይደርስበታል። ሰይድ ጓደኛውን ለመታደግ ሲል ከእርሱ ጋር ተመሳስሎ አብረው ይሰራሉ። ከዛም የፍንዳታው ቀን ይደርሳል። በኤክስፕሎሲቭ ቦምቦች የተሞላው መኪና ውስጥ አብረው ይገባሉ። እዛም እንዳሉ ሰይድ ስላላስቻለው ሁሉንም እውነት ይነግረዋል። ይህን ሰምቶ ጓደኛው በንዴት ሰይድ ላይ ሽጉጥ በመደገን ክደኸኛል ለምን ይለዋል። ሰይድ ሊያረጋጋው ሊያስረዳው ይሞክራል። ሆኖም ጓደኛው ራሱን ያጠፋል። ሰይድም ግዳጁን ተወጣ። ከዛም ሲአይኤዎች የናዲያን አድራሻ ይነግሩታል። አያይዘውም ወደ ሎስ አንጀለስ የሚጓዝ ፕሌን ቲኬት ይሰጡታል። ሆኖም ሰይድ የጓደኛውን ቀብር ስነ ስርዓት ለማስፈጸም ሲል ጉዞውን ለአንድ ቀን ያራዝመዋል። በሚቀጥለው ቀን ወደ ሎስ አንጀለስ ለመጓዝ የኦሺያኒክ ፕሌን ላይ ይሳፈራል። እናም አደጋ ደርሶበት ደሴቱ ላይ ተገኘ። ከዚህ ቀጥሎ አሁን ወዳሉበት ጊዜ እንመለስ። የጃክን ቁልፍ ማን እንደሰረቀው አልታወቀም። ደሴቱ ላይ ዝናብ እየዘነበ ነው።
እዚህ ደሴት ላይ የሆነ ነገር ሊፈጠር ሲል ሁሌም ይዘንባል። ሽጉጡን ክሌር ነበረች የሰረቀችው። ሰይድ ጆንን ስላልገደለው የወንድሟን ሞት ራሷ ልትበቀል ነው። ጆን ሎክ ላይ የሞት ጥላ እያንዣበበ ነው። እናም ሰይድ ሻነን ቁልፉን እንደወሰደችው ገብቶት ስለነበረ ጃክና ኬትን ይዞ በሰዓቱ ይደርሳል። ከዛም ይህን በማድረግሽ ቡን ተመልሶ አይመጣም ይቅርብሽ እያለ ሊያስረዳት ይሞክራል። ሰይድ ዘሎ ሻነንን ሊያስቆማት ይሞክራል። ሆኖም ሻነን ትተኩሳለች። እናም ጆን ተመቶ ይወድቃል። ሆኖም ጥይቱ ጆንን ነክቶት ስላለፈ ከመቁሰል ውጭ ከፍተኛ ጉዳት አልደረሰበትም ነበር። ጆን ይነሳል። ሁሉም በጥላቻ ነበር የሚመለከቱት። ሚስጥሮችን መደበቁ፣ ለብቻው ነገሮችን ማድረጉ ዋጋ አስከፈለው። ጆን የሕክምና እርዳታ ያስፈልገው ነበር። ጃክም በጥላቻ አይቶት ትቶት ይሄዳል። ምሽት ላይ ሰይድ ወደ ጆን ይመጣል። ሕይወቱን ስላተረፈለት ያመሰግነዋል። ሰይድም ጆን ሃቹ የት እንዳለ ንገረኝ፣ ከዚህ በኋላ ውሸት የሚባል አልፈልግም ይለዋል። እዚህ ላይም ይህ ኤፒሶድ ይጠናቀቃል።